ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የአውሮፓ ህብረት በኢትዮጵያ ምርጫ ከመካሄዱ በፊት የሲቪክና የሚዲያ ምህዳሩ ሊታሰብበት ይገባል አለ። መንግስት መግለጫውን ግምታዊና ያልተረጋገጠ በማለት ውድቅ አድርጎታል። በስዊዘርላንድ ጄኔቫ እየተካሄደ ባለው 61ኛው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ጉባኤ የአውሮፓ ህብረት 41 የአውሮፓና ሌሎች ሀገሮችን በመወከል ባወጣው መግለጫ በኢትዮጵያ ከምርጫው በፊት የሲቪክና የሚዲያ ምህዳሩ ሊታሰብበት ይገባል ብሏል። እንደ አውሮፓውያኑ አቆጣጠር ከየካቲት 23 ቀን 2026 እስከ መጋቢት 31 ቀን 2026 እየተካሄደ ባለው ጉባኤ በኢትዮጵያ ያለውን የሰብአዊ መብት አያያዝ ሁኔታ የተመለከተ መግለጫ ያቀረቡት የህብረቱ ተወካይ ማይክል ሰርቮኒ ናቸው። ኢትዮጵያ በሰብአዊ መብቶች ጉዳይ መልካም የሚባል ተሳትፎ እያደረገች ቢሆንም በግንቦት ወር ሊካሄድ የታሰበው 7ኛው ሀገራዊ ምርጫ እየተቃረበ ስለሆነ ሀሳብን የመግለጽ ነጻነት፣ ስብሰባ የማድረግና የመደራጀት መብት መረጋገጥ ወሳኝ መሆኑ ሊሰመርበት ይገባል ብሏል። በኢትዮጵያ የሲቪክ ምህዳሩ የጠበበ መሆኑን የገለጸው መግለጫው በሰብአዊ መብቶች በገለልተኛ ሚዲያ ተቋማትና በጋዜጠኞች ላይ ዛቻ፣ ማስፈራሪያ፣ በህገወጥ መንገድ ማሰር፣ አስሮ ማቆየት ድርጊቶች እየተፈጸሙ መሆናቸውንና በርካቶች ተገደው ከሀገር እየተሰደዱ ነው ሲል አስታውቋል። የሲቪልና የፖለቲካ መብቶች በሙሉ እንዲከበሩ ነጻነቱ የተጠበቀ የሲቪል ድርጅቶችና የሚዲያ ምህዳር መፍጠር ነጻና ፍትሃዊ ምርጫ ለማካሄድ ዋነኛ ቅድመ ሁኔታ ሊሆኑ ይገባል ሲልም አክሏል። ኢትዮጵያ በዓለም አቀፍ የሰብአዊ መብቶች ግዴታዎችና ድንጋጌዎች እንድትመራ የጠየቀው የሀገራቱ መግለጫ አሁን ይታያል ያለውን አሉታዊ አካሄድ ማስተካከል እንደሚገባ አሳስቧል። በሰሜን ኢትዮጵያ ወታደራዊ ግጭት የመነሳት አሳሳቢ ሁኔታዎች እየታዩ ነው የሚለው የሀገራቱ መግለጫ ግጭቱ እንደ አዲስ ጦርነት እንዳይከሰት ለማድረግ አፋጣኝ እርምጃ እንዲወስዱ የሚመለከታቸውን አካላት ጠይቋል። ይህን ማድረግ ከፍተኛ የሰብአዊ መብት ጥሰትን ለመከላከልና ቀጠናዊ መረጋጋትን ለመፍጠር ሚና እንዳለው አስረድቷል። የኢትዮጵያ መንግስትና ሌሎች የሚመለከታቸው አካላት በኦሮሚያ፣ በአማራና በትግራይ ክልሎች የሚታዩ ግጭቶች ላይ ተጨባጭ እርምጃ በመውሰድ የሰብአዊ መብት ጥሰትን እንዲከላከሉ ጠይቋል። አክሎም የሀገሪቱ የሰላም ሁኔታም ሆነ የቀጠናው መረጋጋት እንዲኖር የፕሪቶሪያ የሰላም ስምምነቱ መከበር መሰረታዊ ጉዳይ ነው ብሏል። የሽግግር ፍትህ ፖሊሲ ስርዓት መዘግየት አሳስቦናል የሚለው የሀገሮቹ መግለጫ አፋጣኝ በሆነ መንገድ ሊፈጸም እንደሚገባው ጠይቋል። ፖሊሲው ሁሉን አቀፍና አካታች በሆነ መንገድ በሁሉም አካላት ውይይት እንዲደረግበትም አሳስቧል። በተባበሩት መንግስታት ድርጅትና በስዊዘርላንድ በሚገኙ ዓለም አቀፍ ተቋማት የኢትዮጵያ ቋሚ መልእክተኛና ባለሙሉ ስልጣን አምባሳደር ክበበው በሰጡት ምላሽ በ41 ሀገሮች መግለጫ ህብረቱ በሚያሳዝን ሁኔታ አሁንም በድጋሚ ትክክለኛና ተጨባጭ ያልሆነ መረጃ ይዞ ወጥቷል ብለዋል። ገንቢ አስተያየት ለመስጠት ሲታሰብ ገለልተኝነትን፣ ሉዓላዊነትንና ሀገራዊ ቁመናን ያገናዘበ መሆን አለበት ያሉት ተወካዩ የቀረበው መረጃ ግን ግምታዊ፣ ያልተረጋገጠና የማህበራዊ ሚዲያ ሪፖርቶችን መሰረት ያደረጉ ናቸው በማለት አጣጥለውታል። በፕሪቶሪያው ስምምነት መሰረት በመልሶ ማደራጀት ከ80 ሺህ በላይ የቀድሞ ተዋጊዎችን ትጥቅ በማስፈታት ወደ ማህበረሰቡ መልሶ የማዋሃድ ስራ ተሰርቷልም ብለዋል። የውጭ ኃይሎችና የፕሪቶሪያ ስምምነት ፈራሚዎች የኢትዮጵያን ሰላማዊ ጥረት በማወክ በኢትዮጵያና በቀጠናው ሽብርና የሰላም እጦትን እየደገፉ ነው ብለው እነዚህ አካላት በኢትዮጵያና በአካባቢው ህዝብ ላይ የሰብአዊ መብት ጥሰቶችን እየፈጸሙ ነው ሲሉም አስረድተዋል። አክለውም በአውሮፓ ህብረት አባል ሀገሮች የቀረበው የፖለቲካ ይዘት ያለው የክስ መግለጫ ነው ብለውታል። 7 የፖለቲካ አደረጃጀቶችና ፓርቲዎች ዲሞክራሲያዊ ስምረት ትግራይ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ላይ ያቀረበው ክስ ጥቅማቸው እንደሚነካ ጉዳዩን ለሚመለከተው ችሎት በመግለጽ ጣልቃ ገብተው ለመከራከር እንዲፈቀድላቸው አቤቱታ አቀረቡ። የኢትዮጵያ ብሔራዊ ምርጫ ቦርድ የአማራና ትግራይ ክልሎች የይገባኛል ጥያቄ አንስተው የሚወዛገቡባቸውን አካባቢዎች በትግራይ ክልል ስር ሆነው 7ኛው ጠቅላላ ምርጫ እንዲካሄድባቸው መወሰኑን ተከትሎ የፌዴሬሽን ምክር ቤት በአካባቢዎቹ የሚቋቋሙ የምርጫ ጣቢያዎች ከሁለቱም ክልል ውጭ ሆነው ለሕዝብ ተወካዮች ምክር ቤት የሚደረግ ምርጫ እንዲካሄድባቸው መወሰኑ ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድም ከፌዴሬሽን ምክር ቤት የደረሰውን ውሳኔ ተቀብሎ ይፋ ማድረጉ ይታወሳል። ይህንንም ተከትሎ ስምረት ፓርቲ በኢትዮጵያ ምርጫ ቦርድ ላይ ክስ በመመስረት ውሳኔው እንዳይተገበር በፍርድ ቤትም ማሳገዱ ይታወቃል። ፍርድ ቤቱ የኢትዮጵያ ምርጫ ቦርድን
ምላሽ ለመስማት ዛሬ ከሰዓት በኋላ ቀጠሮ ይዞ የነበረ ቢሆንም የስምረት ፓርቲ የመሰረተው ክስ ጥቅማቸውን እንደሚጎዳ የገለጹ በጥቅሉ 7 የሚሆኑ የፖለቲካ አደረጃጀቶችና ፓርቲዎች ጣልቃ ገብተው ለመከራከር እንዲፈቀድላቸው ለችሎቱ ጥያቄ ማቅረባቸው ታውቋል። ጣልቃ ገብተው ለመከራከር እንዲፈቀድላቸው ጥያቄ ያቀረቡትም የወልቃይት ጠገዴ ሰቲት ሁመራ የማንነት አስመላሽ ኮሚቴ፣ የጸለምት አማራ የማንነት አስመላሽ ኮሚቴ፣ የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ፣ ራያ ራዩማ ፓርቲ፣ አብን ፓርቲና አማራ ዲሞክራሲያዊ ንቅናቄ ፓርቲ ናቸው። ፍርድ ቤቱ ጣልቃ ገብተው ለመከራከር ያመለከቱትን አካላት ጥያቄ መርምሮ ውሳኔ ለመስጠት ለመጋቢት 2 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጉዳዩን የሚከታተሉ ጠበቆች ለሪፖርተር ገልጸዋል። የኦሮሞ ነጻነት ሰራዊት በአርሲ ዞን በንጹሃን ላይ ጥቃት መፈጸሙን ኢሰመኮ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአርሲ ዞን የተፈጸመውን ጥቃት አስመልክቶ ዛሬ ባወጣው መግለጫ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና በተለምዶ ኦነግ ሸኔ የሚባለው ታጣቂ ኃይል የካቲት 19 ቀን 2018 ዓ.ም በዞኑ ሽርካ ወረዳ ጃዊ ቀበሌና በሮቤ ወረዳ ገባ ቀበሌ በፈጸመው ጥቃት ይህ መግለጫ ይፋ እስከተደረገበት ጊዜ ቁጥራቸው በውል ባልተለዩ ሰዎች ላይ የህይወት መጥፋት፣ አካል ጉዳት፣ እገታ እንዲሁም መፈናቀል መድረሱን ባሰባሰባቸው መረጃዎች ማረጋገጡን ገልጿል። ታጣቂ ኃይሉ በሰዎች ላይ እየፈጸመ ያለውን ጥቃት ተከትሎ ኮሚሽኑ ህዳር 26 ቀን 2016 ዓ.ም የፌዴራልና የክልሉ መንግስታት ተጠያቂነት ማረጋገጥን ጨምሮ እየደረሰ ካለው የሰብአዊ መብቶች ጥሰቶች ጋር የሚመጣጠን መፍትሄ እንዲሹ የሚያሳስብ መግለጫ ማውጣቱን አስታውሷል። በዞኑ ያለው ሁኔታ ለተወሰኑ ጊዜያት እየተሻሻለ የነበረ ቢመስልም ከጥቅምት ወር 2018 ዓ.ም ጀምሮ ታጣቂ ቡድኑ በሽርካ፣ በጉና፣ በመርቲ፣ በአሰኮና በኦንቆሌ ዋቤ ወረዳዎች በሰዎች ላይ በፈጸማቸው ጥቃቶች በሰዎች ህይወት፣ አካልና ንብረት ላይ ጉዳት መድረሱን እንዲሁም ከዚሁ ጋር በተያያዘ በተፈጠሩ የደህንነት ስጋቶች ምክንያት የነዋሪዎች መፈናቀል መከሰቱን የደረሱትን ጥቆማዎችና አቤቱታዎች መሰረት በማድረግ የተጎጂ ቤተሰቦችን፣ ነዋሪዎችንና የየአካባቢዎችን የመንግስት ኃላፊዎች በማነጋገር ባሰባሰባቸው መረጃዎች ማረጋገጡን ኮሚሽኑ ጠቁሟል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በኦሮሚያ ክልል አርሲ ዞን የተለያዩ አካባቢዎች በታጣቂዎች የሚፈጸመው ጥቃት የሰብአዊ መብት ጥሰቶችን እያስከተለ መሆኑን ጠቅሰው ለሰብአዊ መብቶች ጥሰቶች ምክንያት የሆኑት በሰዎች ላይ የሚፈጸሙ ግድያዎች፣ አካል ጉዳቶች፣ ማፈናቀሎች፣ እገታዎች እንዲሁም የንብረት ውድመቶችና ዘረፋዎች የሰዎችን በህይወት የመኖር መብት ጨምሮ ነዋሪዎች በሰላምና በደህንነት የዕለት ተዕለት ተግባራትን እንዳያከናውኑ አስቸጋሪ አድርጎታል ብለዋል። ዋና ኮሚሽነሩ አክለውም የፌዴራልና የክልሉ መንግስታት በተደጋጋሚ ጥቃቶች በተፈጸሙባቸውና የጥቃት ስጋት ባለባቸው አካባቢዎች በቂ የጸጥታ አካላትን እንዲያሰማሩ እንዲሁም ከሌሎች አጋር አካላት ጋር በመተባበር በጥቃቶቹ ምክንያት ከቀያቸው ለተፈናቀሉ ነዋሪዎች በቂ የሆነ አስቸኳይ የሰብአዊ ድጋፍ እንዲያቀርቡ፣ ተፈናቃዮች ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበት ሁኔታ እንዲያመቻቹ እንዲሁም ተመሳሳይ ጥቃቶችን ቀድሞ የመተንበይና የመከላከል ስራ እንዲሰሩ ጥሪ አቅርበዋል። የኢራኑ መሪ ግድያ የተፈጸመበት መንገድ አነጋጋሪ ሆኗል። ሲኤንኤን ባወጣው ዘገባ በቴህራን ጎዳናዎች ላይ የተተከሉ የትራፊክ መቆጣጠሪያ ካሜራዎች የከተማውን ትክክለኛ ጊዜና ምስል በቀጥታ የሚከታተሉ ቢሆንም እነዚህ የመቆጣጠሪያ ካሜራዎች ግን ከዓመታት በፊት በእስራኤል የስለላ ድርጅት ተጠልፈው የስለላ ድርጅቱ የቴህራንን ዝርዝር እንቅስቃሴ ሲከታተል ነበር። እስራኤል በዚህ መረጃ ምን አይነት እርምጃ መውሰድ እንደሚያስፈልግና ዝግጅት እንድታደርግ አስችሏታል የተባለ ሲሆን በሌላ በኩል የጠላትን ወታደራዊ ኢላማዎች መለየትና ከፍተኛ መረጃ ማቀናበር የሚችል የሰው ሰራሽ አስተውሎት የኢራንን ከተማ ለመቆጣጠርና ጥቃት ለመፈጸም አስችሏል ተብሏል። ፋይናንሻል ታይምስ ባወጣው ተመሳሳይ ዘገባ እስራኤል የኢራኑን መሪ አሊ ካሚኒን ለመግደል በኢራን መዲና ቴህራን የሚገኙ የትራፊክ ካሜራዎችን በመጥለፍና የአርቲፊሻል ኢንተለጀንስ ቴክኖሎጂ ቀመሮችን በመጠቀም ስትከታተል እንደነበር አስነብቧል። እንደ ዘገባው ከሆነ እስራኤል ከትራፊክ ካሜራዎች በተጨማሪ የአርቲፊሻል ኢንተለጀንስ ቴክኖሎጂን በመጠቀም የእስራኤል የስለላ ድርጅት የአሊ ካሚኒን እና ሌሎች ከፍተኛ የሀገሪቱ መሪዎችን የሚጠብቁ የደህንነት ሰራተኞች የአኗኗር ዘይቤን ትከታተል ነበር። በዚህም የጉዞ መስመሮችን የሚንቀሳቀሱበትን ሰዓት እንዲሁም ከሟቹ የኢራን መሪ ጋር የነበሩትን ከፍተኛ ሰዎች ማንነት ስትከታተል እንደነበረው ፋይናንሻል ታይምስ በዘገባው አመልክቷል።
ከጥቃቱ ከረጅም ጊዜ በፊት ኢየሩሳሌምን የምናውቀውን ያህል ቴህራንን እናውቃት ነበር በማለት አንድ በስራ ላይ የሚገኙ የእስራኤል የስለላ ባለስልጣን እንደነገሩትም ዘገባው ገልጿል። የእስራኤል የስለላ ድርጅት የምልክት መረጃ ክፍል የተጠለፉ የቴህራን የትራፊክ መቆጣጠሪያ ካሜራዎችና የኢራን የሞባይል ኔትወርኮች ውስጥ ሰርገው በመግባት ስብሰባው በተያዘለት ጊዜ እየተካሄደ መሆኑን አረጋግጠዋል። በመቀጠል ከአሜሪካ የስለላ ድርጅት CIA ተጨማሪ ማረጋገጫ ለእስራኤል የተላከ ሲሆን የአሜሪካ የስለላ ድርጅት ማረጋገጫውን ያገኘው ደብል ኤጀንት ሆነው ከሚሰሩ የኢራን የስለላ ሰዎች መሆኑን ዘገባው አመልክቷል። ፕሬዚደንት ትራምፕ አርብ ሌሊት 9:38 በኤርፎርስ ዋን ተሳፍረው ወደ ቴክሳስ እየበረሩ ኦፕሬሽን ኤፒክ ፈሪ በማለት የጠሩት ወታደራዊ ጥቃት በእስራኤል እንዲፈጸምና ለዚህ ደግሞ አሜሪካ የኢራን ባለስልጣናት ጥቃቱን የሚፈጽሙ ተዋጊ ጀቶች ወደ ኢራን ድንበር ዘልቀው መግባታቸውን እንዳያዩና መረጃ እንዳይለዋወጡ እንዲሁም የመከላከል ጥቃት እንዳይፈጽሙ ለመከላከል በኢራን ላይ የሳይበር ጥቃት እንዲፈጸም በማድረግ ለእስራኤል ተዋጊ ጀቶች ከለላ መስጠቷን ዘገባው ገልጿል። ይህንንም ተከትሎ የእስራኤል ጀቶች 30 ሚሳኤሎችን ካሚኒ በሚገኙበት ግቢ ህንፃዎች ላይ ማዝነባቸውን ፋይናንሻል ታይምስ በትላንትናው ዕለት ዘግቧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።